የጃዛ ብራቸውን ይለቅማሉ፣ ልጆቹን አደጋ ላይ ይጥላሉ። አትፍሩ። የጃዛ ቤተሰቦች ለሽ የምትፈሯቸው በእናንተ መሰለኝ የሚኖሩት እግዚአብሔርን አትፍሩ። የጃዛ ቤተሰቦች ለሽ የምትፈሯቸው በእናንተ መሰለኝ የሚኖሩት እግዚአብሔርን ኧረ ሲጀመር ያውን በዚህ ጊዜ የማን ኢጃዛ ቤት ደግሞ የማን ኢጃዛ ቤት? ስራችሁን ጥቅር አድርጋችሁ ስሩ ጋይስ። በቃ ስራችሁን ስሩ። ከስራችሁ ውጪ ምንም የሚያዋጣችሁ ነገር የለም። ወግ ይሄ ወንድ ቀብጥሮ ፀጉሩን ፈታትሎ አሁን ይሄ የደፈራት ልጅ ሱሪው ተተልትሎ ከታፋው እስከንትኑ ፎቶ እንዳለ ምን እንደሚመስል በዛ ላይ ደንበጃል። እንደነዚህ አይነት ወንዶች አስፈሪ የሆኑ ጉማር የሆኑ ወንዶች ለሴቶች ምንም አይነት ክብር የሌላቸው ለሴት አሁን እሱ ሚስት አለው እውነት አግብቷል። እንደዚህ አርጎ ይችል ልጅ በዚህ አይነት ሁኔታ እንዲህ እስከምትሆን ድረስ ማድረግ ምን የሚሉት ነው? እውነት እመቤቴን ብታዩት ጉማሬ ነው የሚመስለው። አንድ ሁለተኛ ደግሞ እንደዚህ ቂጡን የጣለ ዱርዬ አገሩ ላይ እዛ ስንት ነገር ሲያደርግ ማንጅራት ሲመድን በሌላም ሰበብ እየተጨረሱ ነው ያሉት። በጣም ነው የሚያሳዝነው። በቀን የሚሞቱት ትናንትና ሰምታችኋል ተስፍሽ በቀን ስንት አስከሬን እንደሚገባ። አንድ ሁለተኛ በቀን በየሆስፒታሉ እስኪገቡ ስንት ሴቶች በማህፀን ኢንፌክሽን በካንሰር በምናምን ታሰረ። ኦፍ ኮርስ አውቃለሁ ጋይዝ ስከታተላ ብዙ ነገሮች እየሆኑ ያሉት ሴት እህቶቻችን ናቸው። ለምንድን ነው እንደዚህ የምንሆነው? ለምንድን ነው እንደዚህ ራሳችንን ባለመጠበቅ ነው። የመጀመሪያው ነገር በየቦታው ስለምንሄድ ነው። በየቦታው ስለምንከሰ ሰው ስለምናምን ነው። ሰው በጣም እናምናለን። አትመኑ በቃ አትመኑ። ምን ያደርግላችኋል? የእናትሽ ልጅ እንኳን ዛሬ አትታመን። ስለዚህ በቃ ከዚህ ነገር ውጡ። በቃ ማርያምን በጣም ነው የሚከብደው እና ለስታምኛ በጣም እንታመማለን። ጌታ በጣም ነው የሚያሞቁ። ዛሬ ትላንት የሼር አደረኩልሽ ሙኒት ከሼር አደረግልሻለሁ። እህቷ ልብስ እየለበሰች ጃዛ ቤት ውስጥ የአክስቷ ልጅ ቪዲዮ ቀረጸቻት። ቪዲዮ ቀርጾ ፖስቱ ስጋ ዘመዶቿ ሰው አትመኑ። ካላስ ማርያምን እኔ ሳሪ እግዚአብሔር እነዚህ 1003 ሰው መሀል ልንገራችሁ ማርያምን 100% ያመንኩት ሳሪ በደንብ ስለምታውቂ ጅንኑን ነው። ይኸው ሳሪ በደንብ ታውቃለች ስለኔ እናወራለን። እኔና ሳሪ እግዚአብሔርን ኢቭን ከልጅ አባት ቀጥሎ ለመጀመሪያ ጊዜ ምድር ላይ ወንድ ያመንኩት እሱን ነው። ማርያምን ይሄ ቀልድ አይደለም። እግዚአብሔርን ነው የምላችሁ። በቃ ማምነው ለምን መሰላችሁ? ለኔ ያስብልኛል፣ ያዝንልኛል፣ ውስጤን ያውቃል፣ ይረዳኛል። በደንብ አድርጎ እንደ መጽሐፍ ገልጦ አንብቦኛል። ከኔ ምንም የሚፈልገው ነገር የለም። በጣም ያከብረ ኢቭን ጮኬ ስናገር ያከብረኛል። በጣም ይረዳኛል። ገባችሁ እንጂ ሳሪ ታውቂያለሽ፣ ነፍ ሰው ማልፈልጋቸው በዙሪያዬ ገንዘብ ኖሯቸው ግን ደግሞ እኔ ፍቅር የሌለኝ ሰዎች ካጠገቤ ፈቀቅ ያረኳቸው ነፋሉ። ገንዘብ ብፈልግ ደግሞ አልኳችሁ ምክትል ጠቅላይ ሚኒስትሩንም ቢሆን የማማለል አቅሟለኝ። ዋጡት ስላጠርኩ እንዳትነቁኝ ብላለች። አቡ አንጭር ሴት አትናቅም። እግዚአብሔርን ሞኒት አጠር ስንል እኮ ምንም ቦታ ላይ ማን ደርስ ነው። አጭር ሴት ተንኮለኛ ናት። አጭር ሴት ብልሃተኛ ናት። ዋጡ እና አጭሮች ከዚህ በኋላ እዚህ ቲክቶክ ላይ ነግሰናል። እሺ ለማንኛውም መስዬ እዚህ ጋር እየጻፈች ያለችው የጸጋ በምትባለው 9 ዓመት ልጅ ጠፋችብን እና መጋባት ያስተማረን ማን ነው? ዛሬ ዱባይ እንደዚህ ረቀቅ ብሎ እንደዚህ ተፈራርመን ሰው በሰው የሆን ነው። ከሳውዲ ተምረን አይደል? እንዲህ ማሪ ይጋባሉ። ጎበዞች ናቸው። እውነት ለመናገር ህጉን ይጠብቃሉ። ደግሞ ሐራም የሆነ ነገር አትሱ። ሐራም አሁን በክርስቲያን ጭራሽ አይፈቀድም፣ ነውር ነው። በሙስሊም ደግሞ ሐራም ማለት ዝሙት አትስሩ። ቆይ አሁን ለምሳሌ እናንተ አንድ ሰው ሲወልድ እንዴት ወለደ ምናምን ትላላችሁ። ዝሙት ነው ሲባል ዝሙት አትበይ አይባልም። የእንትን ልጅ ዲቃላ አይባልም። ትሱም ከዚህ ውጭ ምን ስም ሊኖረው ይችላል? ጋይስ ሐራም ነው። ሐራም አትስሩ። ሐራም የሆነ ጋብቻ አታድርጉ። በቃ የማትኖሩትን ህይወት አትመኙ። የሰው ባል ጋር አትንጠልጠሉ። የራሳችሁን ነገር ፈጣሪ እስከሚሰጣችሁ ድረስ ጠብቁ። በዛ ላይ ደግሞ እውነት ለመናገር ሳውዲ አንደኛ ናቸው። አንደኛ ነንበሯ የተነገረላቸው የተጨበጨበላቸው ናቸው። ምን ታመጣላችሁ እያወቃችሁት? አሁን አንዳንድ ሰው እዚህ ሊል ይችላል። አንደኛ ናቸው። ልጆቻቸውን ያሳድጋሉ፣ አያስወርዱም፣ አይጥሉም። ኢቨን እንኳ ልጆቻቸውን ወደ ኢትዮጵያ ነው የሚልኩት። ለእናትና ለአባታቸው ልከው እየሰሩ እየፈጉ ልጆቻቸውን ያሳድጋሉ። እዚህ ሀገር
የተለየ ስፔሻሊ የዚህ ሀገር ደግሞ የተለየ ሰው ቤት ስትገቡ መርጣችሁ ግቡ። ሰው ቤት ስትገቡ ወንድ ጋር አትቀላቀሉ፣ አትንጃረሩ። እንደዚህ ሀገር እኮ የጓደኛሽ ባል እኮ ያንቺን ባል ነው። በቃ አንቺ የምትጻጻፉት ከጓደኞቻችሁ ባል ጋር ነው። ጓደኞቻችሁ ኢቭን እነሱ ሳያውቁ ከባሎቻቸው ጋር ተቀጣጠራችሁ ከቂጥ በላይ ከቂጥ በታች ለብሳችሁ እንዴ ሰው ቤት ስትሄዱ እንኳን ኮፍረት የሌላችሁ። ሳውዲ እኮ ባባያ እንዴ ምን አይነት ጊዜ ላይ ነው? ምን አይነት ነገር ነው? ሂጃዛ ቤት የተባለ እንደሆነ አረጋሽ ትሙት በየቤታው ቂጡን ገልብጦ ወንድ ከሴቱ ነው። ይሄው ለዚህ እየደረስን ነው። ስለዚህ እኛ ለእናንተ አዌርነስ የምንሰጠው እንድትማሩ ነው እንጂ መተሽ ቪዲዮ ክፈቺ እንደዚህ ሁኚ። እኛ ምን እንዳለብን ችግር የለብንም። ሰው እኮ ከዚህ መማር አለበት። ሴት ልጅ ደግሞ ስትር ስትል ነው ጥሩ። ሴት ልጅ ስትፈለግ ነው ጥሩ። ያልተፈለገች ሴት ልጅ ዋጋ የላትም፣ ምንም ቫልዩም የላትም። እኔ በዚህ እድሜ ይፈልጋለሁ። መጀመሪያ ግብቼ ፈትቼ ወልጄ ሁለተኛ ስገባ ተጠይቄ የተዳርኩት። ለምን ሳልጠየቅ እዳራለሁ እንዴ? ለምን ብዬ ሴት እኮ ነኝ። ሴት ልጅ በየትኛውም የእድሜ ክልል ብትሆን በየትኛውም ሁኔታ ላይ ብትሆን ይገባታል። ለሴት ልጅ የማይገባት ነገር የለም። ወርቅ ይገባታል፣ ክብር ይገባታል፣ ብር ይገባታል፣ ሀብት ይገባታል፣ ትልቅ ነገር ይገባታል። እራሳችሁን ዝቅ የምታረጉ ብቻ ናችሁ እንዴ የምትሉት። ከዛ ውጭ ሴት ክብር ናት፣ ይገባታል። ለእናትሽ አሁን አባት ከማትወዱት የጃዛ ቤት ሰዎች አጣብሰዋችሁ ከማትወዱት ሰው ጋር አትተኙ። እናቴ ትሙት ይሄን አግቢ አላገባም ቢያት ምን አባቷ ታመጣለች? በአንቺ ህይወት እሷ ናት እንደምታዘው። በእናንተ ህይወት ሊያዙ የሚገቡ እናንተ የወደዳችሁትን ያፈቀራችሁትን እሱም ወዷችሁ አፍቅሯችሁ በእናንተ ህይወት ታሟይም ሌላ ሴት ላይ ከሚወጣ አንቺ ብስብስ፣ እሷን ብስብስ፣ እሱን ብስብስ የጃዛ ብራቸውን ይለቅማሉ፣ ልጆቹን አደጋ ላይ ይጥላሉ። ምን አይነት ሰነፍ ወንድ ቢሆን ነው? ይኸውልሽ ብሪጅስቶን ይኸውልሽ፣ አሁን ለምሳሌ ሴትነቷን ተጠቀመ። እንደዚህ ደግሞ መቀጥቀጡስ ምንድን ነው? እኔ እኮ አሁን የባለፈው ልጅ እንደዚህ እኮ አልተቀጠቀጠችም። ብሪጅስቶን እኮ ጤነኛ እኮ ናት። እቺ እኮ ጭንቅላቷ ውስጥ ደም ፈሰሰ፣ ደም። እቺ ልጅ ልትሞቱ ትችላለች። ታውቂያለሽ? አሁን ሰርጀሪ ትደረጋለች አለ። እሺ ታስታውሻለሽ? የሆነ ጊዜ ሰርጀሪ ተደርጋ የሞተች ልጅ አስታውሽ? ሊባኖስ ብትሞትስ እቺ ልጅ? እሺ በጣም አሳፋሪ። ይሄን ነገር ማውገዝ አለብን። ሚስትየው ራሱ ምንድነው የምትጠብቀው? እንዴት ነው ሴት ጃዛዊት እርጉዝም ቢሆን እኮ ሆድ እስኪገፋ ድረስ እኮ ባልና ሚስት ይተኛል። ምን ነው እሷስ ብትተኛ እናቴ ትሙት። ይሄንንም ግንዛቤ ነስጣችሁ ይተኛል። ባልና ሚስት ጃዛ ቤት የተዘፈዘፍሽ ውጪ፣ ምንም አትሰሪም። ሌላ ጃዛ ቤት ፈልጉ። ስሙ በቃ ጥሩ ሆኑ መጥፎ ሆኑ ለቃችሁ ውጡ። ሆድ እስኪገፋ ድረስ ይተኛል። ምን ነው እንደ አንቺ እግዚአብሔር ልጅቷ እኔ እኮ የሌላ ሀገር ዜጋ እኮ ነው የመሰለችኝ። የራሴ ጉድ መሆኗን እኮ አላወኩም። እመቤቴን መርሲ እንዴት እንደምታሳዝን ሴት የቤት ቁጥር ልዩነት ነው። 16 እሷ ኦሪጂናል ሚስቱ 21 ደግሞ ውሽማው። ሁለቱም አርግዘው ሁለቱም ሱቅ መጥተው ፊራ ወደ ሀገር ይሸኘን ብለው በመጥረጊያ ነው ያባረርኳቸው። ልጁ ማን ሆኖ ባገኘው ጥሩ ነው። እዚህ ቲክቶክ ላይ 133,000 ተከታይ ያለው ነው። እንግዲህ አስቢው እመቤቴን። እኔ በነገራችን ላይ እኔ ስናገር ስለሚስቁ በቃ እበሳጫለሁ። ማርያምን እኔ ርር ብዬ ነው የማወራው እኮ። የሀገር ልዩነት ሳይሆን የቢልዲንግ ልዩነት ነው የምነግርሽ። ኦሪጂናል ሚስቱ የብር ቀለበት እጇ ላይ ያለ ያችም ጠራሁትና ሱቅ አናገርኩትኝ። መሲ ችኛዋን አንድ ቀን ነው መኪና ውስጥ ነው አለኝ። አልጋ ቤት እንኳን አልወሰዳትም። የክብር ጉዳይም አለ መርሲ። እሺ አሁን እንዴት ይሁን ሲባል ችኛዋን አስወግጁ ብያት ነበር። ምኑን አልኩትኝ። ምኑ ማስወገድ ቃሉን ራሱ የሚጠቀሙት በዚህ ደረጃ ነው። ጠርቻ አነጋገር ያችኛዋ አሁን ልትወልድ ደርሳ ወደ ኢትዮጵያ ሄዳለች አሉ። እችኛዋ ደግሞ አሁን 6 ወሯ ነው 7 ወሯ ነው። ደግሞ እችንም በተራው ደግሞ ሊሸኝ ነው። አንድ ሙስሊም አንድ ክርስቲያን ነው እንግዲህ ያስረገዘው። ፈጣሪ ያሳይሽ። የክፍለ ከተማ እንኳን ልዩነት አድርጉ ወይ ቻርጃ፣ ዱባይ፣ አቡዳቢ አካባቢ ለዩ። ቢልዲንግ ላይ ነው የሚያደርጉት ይሄንን ጉዳይ። በነገራችን ላይ ሴቶች እና ሴቶቹ ምን ታረጊ? ከገንዘብም ከሚሊዮን እዚያ ላይ ካለው ንብረት ይልቅ ክብራችሁ ይበልጣል። እናቴ ትሙት። ኢማራት ላይ ወንድ ራሱ አትጨብጡ፣ ብር ጨብጡ፣ ሰው ሁኑ፣ ተለወጡ። እንዴ እሱ ሙከየፍ ስር ተኝቶ በዛ ብጃዛ ፈቅድሽ ወጥቼ እኮ ስራ ፈለኩ። አልፈለገም። ይሄ ብስብስ ያንቺን ደሞዝ እየጠበቀ ነው። ተው ስትባሉ አሰቡ።
ሀዲቃ ስትሄጂ የሌላ ሀገር ዜጋ ቁጭ ብሎ ስጋ እየጠበሰ እየበላ ምናምን ነው የምታዩ። የኛስ ከንፈር ለከንፈር እየተጠባበሱ ነው የምታያቸው። ቁጭ ብሎ መዝናኛ ቦታ ማሳጣችሁ ተጓታችሁ፣ በጨለማ ድቅድቅ ባለ ጨለማ የሚያበራ ስኒከር እያረጋችሁ መለያችሁ ሆነ። እኔ በቀደም እርሜን ሀዲቃ ቢሄዱ እዚህ ሄጄ ስጋ ምናምን ሌላው እየጠበሰ ይበላል። የኛዎቹስ አፍና አፍ ገጥመዋል። በቃ ደግሞ ወገቡን ጥብቅ አርጋችሁ የምትይዙ ሴቶቹ ወዴት እንዳይሄድብሽ ነው። ሞልቷል ሀበሻው እንደዚህ ወገቡን ጥብቅ አርጋ ይዘው። እኔ ሌላ ሀገር ዜጋው ስጋውም ይሸተኛል፣ እነሱም ደሜን ያፈሉኛል። እመቤቴ አለ ቪዲዮ እኔ ማቀርጫችኋለሁ። እኔ ከዚህ በኋላ በየሀዲቃው እየሄድኩ ቪዲዮ ነው የምቀርጻችሁ። ጠብቁ። እናቴ ትሙት ከንፈር ለከንፈር ይንሳሳማሉ። እንደው ኧረ ውይ እንደው ተቀጠለ እመቤቴን። ጥርሳችሁ ይርገፍታችሁ ናቸው የምትስቁት። ያሸንጉሊት ግን መስዬ እዚህ ላይ ሀሳብ ልስጥ። ቆይ ግን መስዬ እውነት ነው የምልሽ፣ አሁን በልጅነታቸው የሚወጡ ልጆች አሉ ምንም ላይፍ ምናምን የማያውቁ ምናምን እና ትዳር ይፈልጋል ሰው። መቼም ሰው ሴት ልጅ በተለይ ትዳር ትፈልጋለች። የእውነት